መልካም አንደኛ ዓመት መታሰቢያውን ምክንያት በማድረግ ተገንተን አጠቃላይ በጉብኝት መልክ ስራዎቻችን ምን ይመስላሉ የሚለውን ለማየት ጥረት አድርገናል። ያየናቸው አጠቃላይ ስራዎችንም ስንመለከት ምናልባትም ተስፋ ሰጪና እንኮራባቸው የምንችል ስራዎች እንዳሉ ታዝበናል ማለት ነው። የበለጠ ደግሞ ሪፖርት ቀርቦ አጠቃላይ በአንድ ዓመት ቆይታው ይህ ተቋም ምን እየሰራ ነው የሚለው ነገር በጋራ የምንረዳበት ሁኔታ እንዳለ ስዕል አይተናል፣ መነሻ ነገር አይተናል ማለት ነው። የበለጠ ሪፖርቱ ቀርቦ ደግሞ አስተያየት ሰጥተን በቀጣይ መስተካከል ያለባቸውና የተቋም ሆኖ እንዲቀጥል አቅም እንዲፈጥርም ጭምር የእኛም ሰይ እንዲያስፈልጋል ተብሎ ይታሰባል። ለዛም ይመስለኛል ምናልባት ከየዘርፉ ዛሬ ላይ ተገኝተን ሀሳብ እንድንሰጥም እንድንታዘብ የተጋበዝ ነው ማለት ነው። ምን ያህል እየሰራ እንዳለ ከዚህ በተጨማሪ ደግሞ የሚቀሩ ተግባራት ካሉ በእናንተ በኩል ማስተያየት እንደሰጡባቸው ያለውን ተጨባጭ ሁኔታ ለማስገንዘብ ይረዳን ዘንድ ነው ታርጌትሊ ይህን አንደኛ ዓመት ክብረ በዓላችን እያከበርን የምንገኘው። እንግዲህ ወደ ዝርዝር ሪፖርት ሳልፍ ክሊኒኩ ባለፈው አንድ ዓመት አጠቃላይ የታከመው መጠን 1971 ተመላላሽ ታካሚዎችን አድርጓል። 6680 የላቦራቶሪ ምርመራዎችን አድርጓል። ከሆስፒታሉና ከጤና ተቋማት ደግሞ ተልከው እኛ ጋር የተሰሩት ወደ 520 ኬዞች ናቸው። ይህ ማለት እነዚህ 520 ኬዞች ወልዲያ፣ ደሴ ወይ አዲስ አበባ ነበር የሚሄዱት ይሄ ላቦራቶሪ ባያገኙ እኛ ክሊኒክ ማለት ነው። እና ይህን ያህል ፊገር ወደ 520 የሚሆን የላቦራቶሪ ነገር ከዚሁ ማስቀረት ችለናል። ይሄ ትልቅ የዚህ ክሊኒክ ትልቁ ኮንትሪቢዩሽን ነው። እንዲሁም ወደፊት ድርጅቱ ሊሰራ ላሰበው ዓላማ በዝርዝር አስቀምጠውልናል። ከዚህ በኋላ የሚሆነው ምናልባት በተነሳው ሀሳብ ላይ በሪፖርቱም እናንተ ይሄ ቢስተካከል ይሄ ቢሆን ብላችሁ ያላችሁን ሀሳብ ገንቢ ሀሳብ የጎደሉ ነገሮች ካሉ መስተካከል ያለባቸው ነገሮች ካሉ ሀሳብ እንድትሰጡና አጠር ያለ የእናንተ ሀሳብ የመቀበያ ጊዜ ይሆናል። ክሊኒኩ በዚህ ደረጃ እየሄደ ነው ያለው። በስራ ፈጠራው ቴክኖሎጂን በማስተዋወቅ ደረጃ አካባቢው ላይ የተለያዩ ነገሮችን በአዲስ እይታ እየታየ አገልግሎትን ለማህበረሰቡ መስጠት አንደኛ ዓመቱን መታሰቢያ በዓሉን መሰረት አድርገን እዚህ የሚመለከተን አጋር አካሎች እዚህ ተገኝተን አጠቃላይ ያለውን ሁኔታ በማየታችን በጣም ደስተኛ ነው። ያለበት የሚለው በጣም ትልቅ ሀሳብ ነው። ማደግም ያለበት ነው። ምንም ወደኋላ ወደፊት የሚባል ጥያቄ አይደለም። ትክክል ነው። ፕሮጀክት ፕሮፖዛል እዚህ ያላችሁት እንደምታውቁት ኦልሞስት ወደ 5000 ካሬ ሜትር የሶስት ዞን ፖፑሌሽን ማስተናገድ የሚችል ዘመናዊ ሆስፒታል ለመገንባት ፕሮጀክት ፕሮፖዛል አስገብተዋል። ይህን እንግዲህ የተከበሩት የከተማችን ምክትል ከንቲባ አቶ ፈንታው እዚህ ስላሉ እሳቸው ዛሬ መገኘታቸው ይህን የጤና ተቋም ለማገዝ ትልቅ እንትን ነው ብዬ አስባለሁ። እና አሁንም ከኔ ጀምሮ መጻሕፍት ያውም ደጋጋ ነገሮች ማየት አልችልም ነበር፣ ምልክት ማየት አልችልም ነበር፣ ይከብድ ነበር። አይደለም ቀርቶ ሞባይሎችን የምትፋቀውን እባካችሁ እያሉ እየለመኑ ነበር የሚያስሞሉ። ስለዚህ በዚህ ተገልግዬ አሁን መነጽሬ የፈለኩትን መጽሐፍ አገላብጬ የፈለኩትን ምልክት ተመልክቼ እወጣለሁ። እንደዚህ አይነት 96 ሰዎች ናቸው ቅዱስ ላሊበላ ካህናት እንኳን እኔ የማውቃቸው ከኔ ጋር ባንድ አድቨርት የምታደርጉበት ሲስተም ላይ ይሰሩ። ለምሳሌ ኳሊቲ ማኔጅመንት ሲስተም ላይ እንዳወራችሁ ላብራቶሪ ብዙ ኢንቨስት አድርጋችኋል። እነዚህ ስራዎች ላይ ራሳችሁን ስራ የምትገልጹበት ኳሊቲ ማኔጅመንት ሲስተም አለ። ላብራቶሪ ኳሊቲ ማኔጅመንት ሲስተም አለ። ወደ አክሪዲቴሽን፣ ወደ ኢኩዌ፣ ኳሊቲ ኮንትሮል የመሳሰሉት ላይ አፕላይ ብታደርጉ አለው። ኮኔክሽን ኬብል ዋይዝድ ነው ተገናኝቷል። እዛ ታዩታላችሁ። በኋላ ኢሜጁ እዛ ጋር ይመጣል ማለት ነው። ይሄ ነው። ሌላው ደግሞ ይሄ ተሰሰ ወስልሽ ያደርጋል። እስኪ ወደ አንድ ላይ ነው